እሺ እንኳን በሰላም ተገናኘን። ኢቮልቭ ቢዝነስ ግሩፕ ነው ዋና አቅራቢያችሁ። የዚህ ሞተር እንግዲህ ብዙ ጊዜ አስተዋውቀናል። ኢቪ 60 የሚባለው 72 ቮልት በ55 አምፒር አወር ሲሆን ከ200 እስከ 220 ኪሎ ሜትር መጠቀም እንችላለን። ዛሬ የምናየው በዋናነት ስለ ቻርጅ አደራረጉ ሁለት አይነት የቻርጂንግ ሲስተም እንዳለው ፕራክቲካሊ ላሳያችሁ ነው። ይሄ እንደምታዩት የዚህ ባትሪ የዚህ ሞተር ላይ ያሉ ሁለት ባትሪዎችን ተራ በተራ ቻርጅ የምናደርግበት ቻርጀር ነው። እንደምታዩት 220 ቮልት የኢትዮጵያ ሲንግል ፌዝ በማንኛውም ቤታችን ውስጥ የሚገኘው ነው። ይሄ ቻርጀር እንግዲህ መጀመሪያ የምንጠቀመው በማንኛውም ቤታችን ውስጥ ባለው ግድግዳ ሶኬት ይሆናል። እዚህ ጋር እንደምታዩት ባለ 3 ፒን ነው። ከተቻለ ቀጥታው ነው ባለ 3 ፒን እንደዚህ ሴፍቲውን የጠበቀ ተቀባይ ሶኬት እዚህ ጋር እንደምታዩት ዩኒቨርሳል ሶኬት የሚባሉትን እዚህ ጋር ግድግዳችሁ ላይ ታስገጥሙና እዚህ ጋር እንሰካለን ማለት ነው። ይሄን ስንሰካ ፓወር መኖሩን ኢንዲኬተር ይበራልናል። ይሄ አረንጓዴ በራ ማለት ቻርጀራችን ፓወር ደርሶታል፣ ለአውትፑት ዝግጁ ነው ማለት ነው። ስለዚህ ቅድም እንደተነጋገርነው ይሄን ሞተር ሳይክል ባትሪ በሁለት ሲስተም ቻርጅ ማድረግ እንችላለን። የመጀመሪያው አንዱ ሲስተም እዚሁ ሞተር ሳይክላችን ላይ ቻርጅ ማድረግ የምንችልበት ፖርት የዚህ የቻርጀሩ አውትፑት እዚህ ጋር እንሰካለን። ከዛ በፊት ግን የምንሰካው ባትሪ ይሄኛው ነው የሚለውን እንመርጣለን። ለምሳሌ ይሄኛውን የምናረግ ከሆነ እዚህ ጋር እንሰካለን። ይሄኛውን የላይኛውን ባትሪ ቻርጅ ለማድረግ ሲስተሙ ላይ እናያይዛለን። ቻርጀራችንን እናመጣና ደግሞ እዚህ ጋር እንሰካለን። አሁን በሰካነው መሰረት ቅድም ካየነው የአረንጓዴ ከለርነት ወደ ኦፕሬሽናል ቀይ ከለርነት ቻርጀራችን ይቀየራል ማለት ነው። ይህ ማለት የሚገባውን ኤሲ ቮልት ከኦልተርኔት ከረንት ወደ ዲሲ ቀይሮ አውትፑት ለዚህ ለባትሪ በ80 አምፒር ቻርጅ እያደረገ ይገኛል ማለት ነው። ይሄኛውን ከሞላ ይሄ ወይም አረንጓዴ ከበራ ወይም እዚህ ጋር ጌጅ ላይ የምናየውን 100% ከሞላልን ይሄንኑ አቋርጠን የሚቀጥለውን ባትሪ ደግሞ ይሄንን ከዚህ ጋር እናላቅቅና የሚቀጥለው ላይ ሰክተን እንደገና እሱንም ቻርጅ ማድረግ እንጀምራለን። የቅድሙኑ ሂደት እንደግማለን ማለት ነው። ይሄ አንደኛው ሜትር ነው። ሞተር ሳይክሉ በሌለበት የሚለውን ደግሞ ቀጥሎ እናያለን።